የአረብ ሀገር ኑሮ ጥሪ ሳስተናግድ ከሁሉም አቅጣጫ ሁሉን ለማዳረስ በፍጥነት በሩጫ አቤት ወዴት ብዬ ትእዛዝ ተቀብዬ ተጣድፌ ሲሄድ እጅግ ተቻኩዬ ነይ አንዴ ይባላለሁ ወዲያው እንደገና ያን እንኳን ሳልሰራ ሳልጀምረው ገና ስጠራ አቤት ስል ነይ እየተባልኩኝ የቀኑን ግማሽ ቀን ስመላለስ ዋልኩኝ ያንን ሁሉ ትእዛዝ ስሰራ አንድ ባንድ ማለሽ ሐቢብቲ ሊመጣ ነው ዘመድ ደክሟቸው ሲገቡ ከመጡበት መንገድ ሻይ ቡና ፊና ቀዝቃዛ ሲራርገሽ ወዲያው እንደገቡ መተሽ ታቀርቢያለሽ ብላኝ ረፋለች መዳሜ ጀግናዋ አዛና ተጣርታ የማትደክመዋ እሻልኩኝ በአፌ ውስጤ እየተከፋ ወደሽ ከተደፋሽ ቢረግጡሽ አይክፋሽ የሚለውን ተረት አስታወስኩኝና ራሴን በራሴ ልሞከርኩኝ ላጽናና እግሬን ተብረክርኮ መቆሙ በስቶበት መቀመጥ እንዳይችል እንጀራ ሆኖበት ቀኑን ቆሞ ውሎ ምሽቱንም ሳያርፍ ያለፋል እያለ ሁሉም ነገር እስኪያልፍ እግር እንደ ጫማ የሚያልቅ ቢሆን ኖሮ አገጬ ጋር ደርሶ ነበር ይሄን ያጥሮ ፈጣሪ ይመስገን ስለ ሁሉም ነገር በዚህ ባስቸጋሪው በአረቦች ሀገር መከበርን ወደው በማያውቁ ማክበር ሰው ሰርቶ የሚደክመው በማይመስላቸው ዘንድ እጅግ አስቸጋሪ የሆነውን መንገድ እንድችል አድርጎ እዚህ ላደረሰኝ ምስጋና አቀርባለሁ ጤናማ ላደረገኝ